ሰላም ጋይስ እንዴት ናችሁ? እንደሚታወቀው የኢንትራንስ ሪዛልት ይፋ ሆኗል ማለት ነው። አብዛኞቻችሁ ሁላችሁም ውጤታችሁን እያያችሁ ነው፣ ያላየውም እያዩ ይገኛሉ ማለት ነው። አብዛኞቻችሁ በኢንቦክስ መጣችሁ ጥያቄ ጠይቃችሁኛል። የእናንተ ውጤት እንዳላችሁት ከሆነ የእናንተ ውጤት የተበላሸ እንደሆነና መፍትሄው ምን እንደሆነ ጠይቃችሁኛል ማለት ነው። ስለሱ የምናወራ ይሆናል። ሌላኛው ደግሞ ሰሚት ሳንል ነው ለዚህ ነው እንደ ዲስኳሊፋይ ሆን ነው ያላችሁት እና ከብራውዘር ወጣችሁ መስሏችሁ ወይም ሳታውቁ ብራውዘር ወጣችሁ ከዛ ተመልሳችሁ ወደ ፈተና ስትመለሱ ወደ ፈተናው ዌብሳይት ስትመለሱ ምናልባት ለዛ ምክንያት ነው እንዲ ውጤታችን ዲስኳሊፋይ ሆነው ለምትሉ ተማሪዎች ይሄ ቪዲዮ ለእናንተ ነው ማለት ነው። ቪዲዮ እስከ መጨረሻ ማየት ይኖርባችኋል ማለት ነው። በጣም አስፈላጊ ስለሆነ እንዴት ቅሬታ ማቅረብ እንዳለባችሁ፣ እንዴት ማድረግ እንዳለባችሁ ሁሉንም የማሳየችሁ ይሆናል ማለት ነው። ለቻናላችንም አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ደግሞ ላይክ በማድረግ ጀምሩ፣ ሼር በማድረግ ጀምሩ። ዳይሬክትሊ ወደ ዋና ጉዳይ እንገባለን ማለት ነው። እንደሚታወቀው ብርሃኑ ነጋ እንደገለጹት ከሆነ ከኢንትራንስ ውጤት ጋር በተያያዘ ብዙ ቅሬታ እንደሚቀርብና ችግር እንደሚኖር አስታውቀው ነበር ማለት ነው። ከዚህ በመነሳት ለፕሮፌሰር ብርሃኑ ነጋ ለቀረበላቸው ከፈተና ጋር በተያያዘ ዲስኳሊፋይ የሚሆኑት እነማን እንደሆኑ ተጠይቆ ነበር። መልስም ሰጥተው ነበር። እነሱም ስልክ ይዘው የገቡ ከ200 በላይ ተማሪዎች ዳይሬክትሊ ከፈተና እንደተወገዱ አስታውቀዋል። ሌላው ደግሞ አሁንም የሚወገዱ ይኖራሉ ብለው አስታውቀው ነበር ማለት ነው። ባለፈው እነሱም ኤአይ ቱል ተጠቅመው ፈተና ለመስራት እየሞከሩ ናቸው ብሎ አስታውቀዋል ማለት ነው። ሌላኛው ደግሞ ሰዓት ሳይበቃቸው ሰሚት ሳትሉ የወጣችሁ ዲስኳሊፋይ እንሆናለን ለምትሉ አትጨነቁ። እናንተ ዲስኳሊፋይ አትሆኑም። ምናልባት ውጤታችሁ ሊበላሽ ይችላል። ቅሬታም እንዴት እንደምታቀርቡ የምነግራችሁ ይሆናል። እናንተ ሰሚት ሳትሉ ዳይሬክትሊ ፈተና ሰዓት ሳይበቃችሁ እናንተ ከወጣችሁ ወይም ኮምፒውተሩ ወይም ብራውዘሩ ከዘጋባችሁ ዳይሬክትሊ ራሱን በራሱ የተፈተናችሁበት ቱል ወይም ኮምፒውተር ራሱን በራሱ ሰሚት ያደርጋል ማለት ነው። ስለሱ መጨነቅ የለባችሁም። ሌላኛው ደግሞ ከብራውዘር የወጣ ነው ለምትሉ ተማሪዎች እናንተ ምናልባት ከብራውዘር አውቃችሁ ከወጣችሁ ከዛ በኋላ የፈተናችሁ አካል ካያችሁ ዳይሬክትሊ ሪፖርት ካረገባችሁ ልትሆኑ ትችላላችሁ። ግን አትሆኑም። ሳታውቁ ካወጣችሁ ከሆነ አትጨነቁ። የእናንተ ጥፋት ስላልሆነ በዚህ ምክንያት አይደለም። ውጤታችን የተበላሸብን ሰዎች ምን ማድረግ አለብን ለምትሉ እናንተ አሁን ላይ ውጤት የተበላሸባችሁ ከ3 በላይ ትምህርት ወይም አንድ ትምህርት ዲስኳሊፋይ ሆነባችሁ ተማሪዎች ወደ ዌብሳይቱ ትገባላችሁ። ከዛ በኋላ ቅሬታ የሚቀርብበት አለ። እሱን ፖስት ስር የማስቀምጥላችሁ ይሆናል ወይም ቴሌግራም ላይ የማስቀምጥላችሁ ይሆናል። እሱን ከዛ ቅሬታ እንዴት እንደምታቀርቡ የማሳያችሁ ይሆናል ማለት ነው። ሌላ ኢንፎርሜሽን ከዚህ ጋር በተያያዘ ከወጣ የማጋራችሁ ይሆናል። እስከዛ ድረስ አብራችሁ ቆዩ።